ሰላም ዴቪድ ጁዲ ተካፍለሽን ጠፍተናል። አሁን ግን በሰፊው መተናል በዩቲዩብ ቻናላችን በሰፊው መተናል ማለት ባይቻልም ያው መተናል። እንግዲህ ዛሬ የመጣንበት ዋናው ዓላማ ከዛ በፊት ግን ሁላችሁም ዩቲዩባችን ቻናላችን ሰብስክራይብ ማድረግ አድርጉ። እንግዲህ ያው ረጅም ጊዜ ሳንሰራበት ስለምንቆይ ሁላችሁም ላይክ እያደረጋችሁ ለሌሎች ተደራሽ እንዲሆን ብታረጉልን የበለጠ ደስ ይለናል። ዛሬ የመጣንበት ማንቸስተር ከአርሴናል ማንቸስተር ሲቲ ከአርሴናል የሚያደርገው ወሳኝ ጨዋታ ተጠባቂ ጨዋታ አለ። እንግዲህ በዚህ ተጠባቂ ጨዋታ ያሸናፊ ሰው የዋንጫውን አንድ ጆሮ ይዛል ተብሎ የሚጠበቅበት ዋንጫ ነው። አንድ ጆሮ ብቻ ሳይሆን በቃ ቢያንስ ሁለተኛውን ጆሮ ሊነካ የሚደርስበት ጨዋታ ነው። ምክንያቱም 6 ጨዋታ ይቀራል ከዚህ በኋላ እና የዛሬ ጨዋታ ምን ይመስላል፣ እንዴት ነው፣ ማን ሊያሸንፍ ይችላል የሚለውን ነገር በአጭሩ በወፍ በረር ነው የሚባል አየት አድርገናት እንትን እንላለን። እስቲ ሁላችሁም ግን ሰብስክራይብ፣ ላይክ፣ ኮሜንት እየሰጣችሁ ቻናላችን እንጀምራለን ማለት ነው። እስቲ አርሰናል ያለበት ወቅታዊ አቋምና ከሲቲ ጋር የሚያደርገው የዛሬ ጨዋታ በምን መልኩ ታያለሽ ብሎ ነው የጀመረው። በጣም ነው ማለትም በሰፊው የሚጠበቅ ጨዋታ ነው። ምክንያቱም ካላቸው የነጥብ ልዩነት አንፃር አስቸጋሪ የሆነ ሲቹዌሽን ውስጥ ያለ ነው። ስፔሻሊ አርሰናል ያው እየመራ እንደነበረ ቀጥሎ ቢሆን ኖሮ ዛሬ እዚህ ጭንቀት ውስጥ አንገባም ነበር። ሆኖም ግን ሉዝ አድርገን በተለያዩ ምክንያቶች በጉዳትም ሊሆን ይችላል፣ በተለያዩ የራሳችን ድክመቶች፣ የውስጥ ችግሮች ዛሬ ላይ ደርሰናል ማለት ነው። የዛሬ ጨዋታ ቀላል የሚባል አይደለም። ምናልባት እንትናቸውን ከሰማ ኤርሊንግ ሃይላንድም በሲቲ ቤት ሲጠየቅ ኦልሞስት ለዋንጫ በሉት ብሏል። ለዋንጫ ነው የምንፋየተው ብሏል። ከኛ ቤት ደግሞ ማጋልሽ እንግዲህ ሲጠየቅ እሱም የዛሬዋ ቀን የቁርጥ ቀን ነው የዋንጫ እንደሆነ ነው የማስበው ብለዋል። እና ምን ያህል ሁለቱም ጋር ያላቸውን አቅም አሟጣው ተጠቅሞ እንግዲህ አሸናፊ ለመሆን እንደሚታገሉ የሚጠበቅም። ስለዚህ እንደ ደጋፊ ደግሞ እኛ በሰፊው እንጠብቃለን። በጉጉት በጭንቀት የምናይ ይሆናል ማለት ነው። ነገር ግን ማን ያሸንፋል ስትሉ እንደ አርሰናል ደጋፊ እንደመሆን ይመጣል አርሰናል ያሸንፋል ነው ልል የምችለው። በስሜት ሳይሆን በስሌት ደግሞ ስትሉ ጉዳት ስላለ ምናልባት አቻ የመውጣት እድል ይኖራቸዋል ብዬ አምናለሁ። እንደገና ደግሞ በኢትሃድ ነው ደግሞ የሚጫወቱት አይደል? በሲቲ ሜዳ እንደመሆኑ መጠን ትንሽ ይፈትነናል። እሱም እንዳለ ሆኖ ስለዚህ ሜቢ አቻ የመውጣት እድላቸው አቻ እንዲወጡ አይከፋኝም ልላችሁ ፈልጌ ነው ከጉዳቱም አንፃር እና የዋንጫ ቲም ነው ሲቲ እናውቃለን። ካምባክ ማድረግ ይችላል፣ አይተናል። ተከታታይ ሁለተኛ በምንወጣበት ሰዓት ላይ እንዴት ከኋላችን መጥቶ ካምባክ ሰርቶ ጥሉን ዋንጫውን ስንዴ እንዳነሳ ከእጃችን ላይ እንደቀማን እናውቃለን። ዛሬን ግን ልጆቻችን ጉዳት ላይ ያሉትም እያነከሱም ቢሆን እንዲህ እያሉም ቢሆን ገብተው እንዲያሸንፉ እንፈልጋለን። ይሄ የኔ ስሜት ነው፣ የኔ ስሜት ነው እና ያው ጨዋታው እስኪደርስ ድረስ እንግዲህ በጣም የሚያጓጓ ልብ አንጠልጣይ ነው የሆነብን። ምክንያቱም ዛሬ ወሳኝ ጨዋታ ነው እንደነገርኳችሁ። በጣም ለዋንጫ ለመያዝ ዋንጫው ጓጉተን ስንት ዓመት ልባችን የተሰበረ በስንት ዓመት ቅስም የተሰበረ ዋንጫ እየደረስን እያየነው የተመለስን ብዙ ያርሰናል ደጋፊዎች ነው ያለነው። እየጠበቅን ያለነው ዋንጫ ለእኛ ምን ማለት እንደሆነ ምንም ግልጽ ነው። ስለዚህ አርቴታ ይህን ነገር መረዳት አለበት። ጊዜያዊ ሁኔታ ወቅታዊ ሁኔታ ሳይሆን የእስከዛሬ የተጫዋቾች ብቻ ሳይሆን የደጋፊ የልብ ስብራትን አይቶ ነው መግባት ያለበት። እንትና አርቴታ እንደ እንትን ብቻ አይደለም፣ እንደ ኮች ብቻ አይደለም የምናየው፣ ደጋፊ ምን የነበረው በፊትም ማለት ነው። ስለዚህ አርቴታን እንደ ቀላሉ እንትን ልንለው አንችልም። ግን ያለበትን ጭንቀት ኦፍ ኮርስ እንዳልከው አስወግዶ ዛሬ የቁርጥ ቀን ነው ብሎ ፋየር ሆኖ እንዳለው እንደተናገረው ዛሬ ሊያሳየን ይገባል። እሱን ነው አሁን እያወራ ያሉት። ምንድነው በዋናነት የነበረውን የተጫዋቾችም የአሰልጣኝም የራሱንም ችግር ፈተው በተለይ በስነ-ልቦና ጉዳይ በጣም ሜንታሊቲ እየተበለጥንበት ያለበት ምክንያት እሱ ነው የማይገባኝ የነበረው። ምክንያቱም አርቴታ ሲገባ ይዞት የሚገባው የአሸናፊነት ስሜት ወሳኝነት አለው። ምክንያቱም ደካማ የሆነ ፊት ይዞ ወይ ደግሞ በስነ-ልቦና የደከመ ይዞ የሚገባ ከሆነ ሊሸነፍ ይችላል። ምክንያቱም ተጫዋቾቹ መሪያቸውን ሊያዩ ግድ ነው። ስለዚህ
አርሰናል ይህን ጨዋታ ሊያሸንፍ የሚችለው አንደኛው በችሎታ ብቻ ሳይሆን ስለ ልቦና ነው። አሁን ጊዜው እንደዛ ስለሆነ ማለት ነው። እንግዲህ ከዚህ በፊት አርሰናል ባለፉት ሳምንታት ባሳያቸው ፐርፎርማንስ በጣም የወረደ ነው ማለት ነው የሚቻለው። ምክንያቱም ከጉዳት አንጻርም ብቻ ሳይሆን በቃ አጠቃላይ እንትን ድክመት ነበረበት ከተከላካይ እስከ አጥቂ ማለት ነው። ያንን ደግሞ በስፖርቲንግ የተሻለ እንቅስቃሴ አድርጓል። ነገር ግን በቂና አጥቃቢ አይደለም። አሁን ግን ይሄኛው ግን ምንም ተጫውቱ ሀራምም ተጫውቱ ወሳኝ በጣም ወሳኝ ለአርሴናል ጌም ወሳኝ ስለሆነ ነጥብ ይዞ መውጣት መቻል አለበት። ኢቭን ምንም እንኳን ባይሆን እንኳን አቻ በጣም ለአርሴናል ወሳኝ። እኔም ቅድም ያልኩት በነገራችን ለብስ ነው እና ትረስት ዘ ፕሮሰስ የሚለውን ነገር አርቴታ ዛሬ ልታሳየን ይገባል። ስኳዱ ጥልቅ ነው። ጉዳትን ቢኖር እንደነገር ነው ያነከሱን ቢሆን ገብተው ውጤት እንዲያሳዩን እንፈልጋለን። እቺ ትረስት ዘ ፕሮሰስ ያልካትን ነገር ለኔ ለአንድ ደጋፊ ብቻ ወይ ለሁለት አይደለም ለሁሉም ማሳመን ይችልበት ቀን ዛሬ ነው። ማጋልጅም ገልጾታል፣ በተቃራኒው ሳይድ ገልጾታል። ዛሬ ቁርጥ ቀን ቴሪ ሄነሪም ደግሞ በዚህ አጋጣሚ ያለው እሱም እንደዛ ነው። ፋየር ልታሳይ የምፈልገው አሁን እዚህ ላይ ስፖርቲንግ ላይ አላሳየንም፣ ግን እንደምታሳየኝ ግን ትረስት አደርጋለሁ፣ አምናለሁ። አርቴታ ብሎታል፣ ያንን እንደሚያሳየኝ ተስፋ አደርጋለሁ። አርቴታ በጣም እኔ እወደዋለሁ፣ አልዋሻችሁም። ግን ትረስት ዘ ፕሮሰስ ሲረዝም ሰው ይሰላቻል፣ አንድ ነገር ሲበዛ ሰው ይሰላቻል። ስለዚህ አድካሚ ይሆናል። አሁን ይሄ ትረስት ፕሮሰሱ ላስት ላይ ነው ያለ የሚመስለኝ ለኔ። እውነቴን ነው የምናገረው። እሱ ነው እዚህ ያደረሰ፣ ምንም የሚዋሸ ነገር የለም። ነገር ግን ደጋፊ ይሰላቻል፣ ዋንጫ ይፈልጋል። ብዙ አመት ሆኖታል። በኋላ እንኳን የመጣ እንትን የዋንጫ እያሸበረቀ ስታይ በጣም ልብ ይሰበራል። ስለዚህ ይሄን ተንተርሶ ደጋፊውን ማስደሰት ይኖርበታል ብዬ አስባለሁ። ኢቨን ሻምፒዮንስ ሊጉ ጥሩ ተስፋ ነው ያለን። እዚህ መድረሳችን ራሱ ትልቅ ነገር ነው። አራት ውስጥ መግባት በጣም ኢዚ አይደለም፣ በጣም ከባድ ነው። ይህን ማድረግ ራሱ ትልቅ ነገር ነው። ኢቭን ለፕሪሚየር ሊግ ላሉ የእንግሊዝ ፕሪሚየር ሊግ ተጫዋቾች ራሱ አንድ እድል ፈጥሮ ስድስተኛ የሻምፒዮንስ ሊግ ተሳታፊ እንዲኖር ማድረግ መቻሉ ራሱ አንድ ትልቅ ነገር ነው። ስለዚህ እንግሊዝ ፕሪሚየር ሊግ ዋንጫ አንስቶ ሻምፒዮንስ ሊግም ደግሞ በእግዚአብሔር ጋር ዋንጫ አንስቶ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ታዲያ አርሴናል ዛሬ የሚያደርገው አስተላለፍ ምን ይመስላል የሚለውን እስኪ ባጭሩ እንግዲህ ዋናዎቹ ስል ያው ጉዳት ላይ ያሉትን ጭምር ነው። ቢገቡ አሪፍ ነው የምለው። ሌላ ምንም ቢገቡ የሚባል የለም። ጉዳት ነው፣ ማንም አይገባም እኮ ከእንትና በላይ ኦኬ። እሺ ከሊግ ገባ ይችላል ነው ከእንትና ሳይሆን አሁን ለምሳሌ ከኋላ ሊገቡ የሚችሉት ብዬ የማስበው ለምሳሌ ቲምበር አገግሟል እየተባለ ነው። ራያ ራዩማ ነው ይገባል። ከዛ ቲምበር አለ፣ ማጋሌሽ አለ፣ ሳሊባ አለ፣ ወይ ካላፌሪ ወይ ኢንካፔ ነው። ግን ኢንካፔ ነው የሚገባው፣ ካላፌሪ የጨረሰ አይመስለኝም። ከዛ ወደ ሚድ ስንሄድ ሚድ ላይ ደግሞ ያው ዙቢሜንዲ አለ፣ ራይስ አለ፣ ሞተር እንደገና ኢዜ ወይ ደግሞ ኦዲጋርድ አገግሟል እየተባለው ኦዲጋርድ የሚገባ ይችላል። ምን ሊያሳዩ እንደሚችሉ አላውቅም። ይቀጥላል። በክንፍና ክንፍ ደግሞ ያው ሳካ ነው። ሳካ ደግሞ ጉዳት ነው። ሳካ ከሌለ ያው ማዱኬ ነው። ማዱኬ ከሌለ ደግሞ ማክስ ዱማን ነው። በዚህኛው በኩል ደግሞ ማርቲኔሊ ቅድሚያ ትሮዛርድ ይሰጠዋል ብዬ አስባለሁ። ትሮዛርድ ይገባል። ከዛ በኋላ ያው ፊት መስመራችን አንድና አንድ ጆኬሬስ ይገባል። ተቀያሪ ወይ ሃቨርቴስ ወይ ደግሞ ጄሰስ ያደርገዋል ብዬ አስባለሁ። ወይ ደግሞ ሃቨርቴስን በኦዲጋር ወይ በኢዜ ቀይሮ ጆኬሬስን ደግሞ እንደዛ ብትለኝ ይሻለኛል። አሁን ጄሰስ እንደባለፈው ሊቀይር ይችላል ብዬ አስባለሁ። ብቻ አስተላለፋችን በዚህም በዛም ገባ፣ ግን ውጤቱ ወሳኝ ነው። አትሊስት 3 ነጥቡን ባይችሉ እንኳን ውጤት አስጠብቆ መውጣት በዚህ ሰዓት ለኛ ትልቅ ነገር ነው፣ ካለን የነጥብ ልዩነት አንጻር ማለት ነው። እና አስተማሪ ተማሪውን ይበልጠዋል የሚለውን ነገር ደግሞ ዛሬ እንግዲህ ካራባው ላይም አይተናል። ጨዋታው ምን ያህል ልዩነት እንደነበረ ታስታውሳላችሁ መቼም ደጋፊ ሆናችሁ፣ ስፔሻሊ የሲቲም የአርሰናልም በአጠቃላይ በጣም ልዩነት ነበረ። እሱ ኦኬ ተብሎ ታልፏል። አሁን ከዛ ጉድለት ተምሮ የአሁኑን ጨዋታ አርሰናል ማለት ምን ማለት እንደሆነ በትክክል ታሳየናለህ። አስተማሪ ተማሪውን ይበልጣል ወይስ ተማሪ አስተማሪውን ይበልጣል የሚለውን ነገር ደግሞ እንግዲህ እስቲ የእናንተን ግምት ደግሞ ያው ኮሜንት ላይ ያስቀምጡልን። ይህ ዴቪድ ጁሊ ቤስት ካፕል የዩቲዩብ ቻናላችን ነው። ዛሬውን አርሰናል ጨዋታ ሁላችሁ